ግን ጀይ እኔ ያንቺን አፈቅርሻለሁ ማለት ኦኬ ቲክታክ ላይ ሰሞኑን ድራማ ነበር አንተም ድራማ እየሰራችሁ ነው አይደለም እሺ አበባ ኮስተር ምንድነው ይሄ ሁሉ እኔ ላይ መኮሳተር እየቀለድኩ አይደለም እና ምንድነው ይሄ ቀልድ ነው እንጂ ምንድነው ይሄ ቀልድ ነው እንጂ ምንድነው ምንድነው የምታወራው ምንድነው የምትጃጃለው የምርህን ነው ምንድነው መጃጃል ማፍቀሬ ነው መጃጃል ምን ማለት ነው ወንድሜ አይደለ እንዴ ወንድሟ ነኝ ትልልኝ እኮ ወንድምሽ ነኝ ኦፍ ኮርስ ትክክል እና ወንድሜ ግን ደግሞ አፈቀርኩሽ በቃ እዚህ ጋር ፈልጌው እኮ አይደለም ማለት አፍቅሬሻለሁ አለቀ ስሜቴ መናገር ደግሞ ግዴታ ነው አምነሽ ባትቀበይኝም እንደማፈቅርሽ መናገሬ ለኔ አስፈላጊ ነው ስለዚህ አፍቅሬሻለሁ ምን ይባላል አሁን ይሄ ምን ማለት ነው ለዚህ ነው እሱን ይዤ መጣሁት እኮ ምን ማለት ነው አይደለም አንተ ወንድሜ ነህ ቤቴ ትመጣለህ በቃ የእናቴ ልጅ እኔ ታላቅ ወንድም ስለሌለኝ እንደ ታላቅ ወንድሞቼ ነው ሁለታችሁንም የማያችሁ አይደለ ሶ አሁን ይሄ ምን የሚሉት ነገር ነው ምንድነው ይሄ እኔ በጣም ነው ያስጠላኝ በነገር ላይ በጣም አስጠልቶኛል ሚዲያ ላይ እንኳን አንተ እዚህ ጋር እኔ እናንተ ያለነው ህይወት አለ እዛ ጋር የሚወራው ሌላ ነገር አለ አይደለ ሰው እኔ በቃ በጣም ነው የገለማኝ ሁሉ ነገር በጣም ነው ያስጠላኝ እናቴ ተሞት ይብሬን ነው ምን ነው መጃጃል ምን ማለት ነው ይሄ አይደለም እና እንደ እውነቱ ነው እየነገርኩሽ እኮ እውነቱ ምንድነው እኮ አፈቀርኩሽ እያልኩሽ የምን ፍቅር ምንድነው ንገረኝ ፍቅር ምንድነው ማፍቀር ነው አንቺን ማፍቀር ስተት ነው አይደለም ስተት ነው ስተት አይደለም እንዴት እህቷ ወንድሜ ብለ እህቷ ወንድምሽ ነኝ ብለህ እኔ ማቀው እኮ ወንድምሽ ነኝ ብለህ ለምንድነው አንተ ይሄንን እንዴት በኔ ላይ እኔ ሲጀመር የምቀርቡ ሰዎች በሞላ እውነት ስነግር ማለት ነው ወንድሜ እኔን ቢቀርበኝ ሰው በሞላ ወይ እኔን ለመጣል ነው ወይ የሆነ ነገር ነው አይ እሱ ለመጣል አስባይ ምንድነው እኔ አንቺን ማፍቀሬ አንቺን ከመጣል ጋር ምንም ያገናኙ ነገር እኮ እሺ ምን ይሉታል እሺ ወንድሟ ነኝ ወንድሜ ነህ አይደለ ወንድሟ ነኝ ተሌለ ወንድምሽ ነኝ አይቶሽ ከጎንሽ ነኝ ተለኘለ ዛሬ ደግሞ ይሄው ምንድነው የምታረገው ምንድነው እያረክ ያለው ነገረኝ እስኪ ተረጋጉና ቁጭ ብላችሁ እንዳትነካኝ ግርግር ምናምን መፍጠር ምናምን አይደለም ግርግር እኔ ማፍቀሬ በዚህ ልክ ከሆነ ይሁን መልሴ ግን ወቂ እኔ እኮ ነግሬያለሁ አይገባትም ብያለሁ እኔ እሷን ማፍቀር አይገባትም